አምላካችን ኢየሱስ ክርስቶስ ወደዚህ መጠመቂያ ስፍራ መጣ። ሲመጣ በጣም ብዙ በሽተኞች አሉ። የሚበዙት አይነ ስውራን፣ እጃቸው የሰለለ፣ መራመድ የማይችሉ ናቸው። ለምንድን ነው አካል የጎደለው ሰው የበዛው? ቀድሞ ዘሎ መግባት ወደ ውሃው የማይችሉት ናቸው የበዙት። ውሃው ቀድሞ በገባ የሚፈውስ አይነት ስለነበረ አምላካችን መጣ። ስንት በሽተኛ ፈወሰ? መልሱልኝ። አንድ በሽተኛ ወይስ አጠቃላይ እዛ ያሉትን በቃ እኔ መጥቻለሁ ከዚህ በኋላ ጠበል አያስፈልግም በሉ ተነሱ ብሎ አላለም። ለምን አንድ በሽተኛ ፈወሰ? ጨክኖባቸው ነው በሌሎቹ አይደለም። አንደኛ ስጋቸውን አልፈወሰውም እንጂ ነፍሳቸውን ፈውሷል። ቤተክርስቲያናችን ምን ትላለች? እስኪ በሉ ህሙማነ ነፍስን በትምህርት ህሙማነ ስጋን በተአምራት። እግዚአብሔር ፈውሱ ሁለት አይነት ነው። በሽታም ሁለት አይነት ነው። የስጋ በሽታና የምን በሽታ? የነፍስ በሽታ የሚፈወሰው በተአምር አይደለም። በምንድን ነው? በትምህርት ነው። ስለዚህ አንዱም በሽተኛ ሲፈውሰው ክርስቶስ እዛ ቦታ ላይ የተቀመጡት ሰዎች ደግሞ ያንን ተአምር በማየታቸው በክርስቶስ በማመናቸው በነፍሳቸው ተፈውሰዋል። ቤተክርስቲያን ቅድሚያ የምትሰጠው ከስጋ ፈውስ ይልቅ ለየትኛው? ለነፍስ ፈውስ። ለዚህ ነው አሁን ፈውስ ብዙ የማይጋነነው። እኛ ቤተክርስቲያን ልብ ብላችሁ ከሆነ ምስክርነት ሲነገር መቼ ነው የሚነገረው? ልዩ የፈውስ መርሃ ግብር ወይም የምስክርነት መርሃ ግብር ተገኝታችሁ ታውቃላችሁ? እንደዛ የሚያደርግ ሰው ካለ በእውነት ክርስትናን አልተረዳውም። አንደኛ እግዚአብሔር በፕሮግራም አይፈውስም። አሁን ማለት እግዚአብሔር ከፈለገ ይፈውሳል፣ ከፈለገ አይፈውስም። ፈዋሽ ማን ነው? የእግዚአብሔር የሥራ ጊዜ አለው የለውም? ዘወትር አርብ ከ12 ሰዓት ከ45 እስከ 1 ሰዓት ከ20 ይፈውሳል እግዚአብሔር። እንደዚህ አይነት ክርስትና የለም። እንዲህ አይነት ለሁሉ ፈውስም ቃል የሚገባ በፈለክ ጊዜ እንደዚህ አትል። ከፈለገ ይፈውሳል፣ ካልፈለገ ምን አይልህ? አይፈውስም። ብትፈወስም ባትፈወስም ግን እግዚአብሔር ምንድን ነው? ፈዋሽ ነው፣ ሁሉን ማድረግ የሚችል። ይህም በሽተኛ ለማንኛውም 38 ዓመት ወደተኛበት ወደዚህ የህመም ቦታ ቆየ። መጣለት ክርስቶስ። ስንት ዓመት? 38 ዓመት። እርግጠኛ ነኝ ብዙ ሰው እዚህ 38 ዓመት አልሞላንም እዚህ ያለው እና የአንድ ሰው እድሜ የብዙዎቻችንን እድሜ ያህል ነው የኖረው ታሞ ማለት 38 ቀን መተኛት እንዴት ነው የሚያስጠላው? ለ38 ቀን እንኳን ካልጋ አለመነሳት በጣም ከባድ ነው። ይሄ ሰውዬ ከዚያ በፊት ቢያንስ ወጣት ሊሆን ይችላል። ለምን ካላችሁ ክርስቶስ ኃጢአት ሰርቶ እንደታመመ ተናግሯል። የዚህ ሰውዬ የበሽታው ምክንያት ኃጢአት ነው። በምን አወቅን? ምን አለው? አሁንስ ድነሃል፣ የሚበልጥ ነገር እንዳይደርስብህ ከዚህ በኋላ ደግመህ ኃጢአትን አትስራ አለው። ደግመህ ምንን አትስራ? ስለዚህ ከዚህ በፊት ኃጢአት ሰርቷል አልሰራም? ድሮ ሰርቷል ማለት ነው። ስለዚህ ለዚህ በሽታ የሚዳርግ ምክንያት ነበረ ማለት ነው። ኃጢአት ሰርቶ ነበረ። ኃጢአት የሚሰራበት እድሜ ላይ ደርሷል ማለት ቢያንስ እንግዲህ 12 ዓመት አልፎት ነበር የዛን። ስለዚህ እሱ ላይ 38 ጨምሩበት። 38 ዓመት ሙሉ አልጋው ላይ ተጣብቆ ቁጭ ብሎ ነበር። ጌታ ሲወለድም አልጋ ላይ ነበር ይሄ ሰውዬ። ክርስቶስ በቤተልሔም የተወለደ ጊዜ እመቤታችን ስታጠባው መላእክት ሲዘምሩ ይሄ በሽተኛ አልጋው ላይ ሆኖ አንድ መልአክ ወርዶ አሁን ያናውፀው ይሆን አያናውፀው ይሆን እያለ ይጠብቅ። ክርስቶስ አድጎ 32 ዓመት ሆኖት ሲመጣ ይሄ በሽተኛ ባልጋው ተኝቶ ነበር። አምላካችን ኢየሱስ ክርስቶስ ወደዚህ ሰው ነው የመጣው። መጣ። ልትድን ትወዳለህ አለው። እንመለስበታለን። አይ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም፣ እኔ እዚህ ተኝቼ ሳለ ሌላው ቀድሞኝ ምን ይላል? ይድናል አለው። ይህን ጊዜ ክርስቶስ ተነሳና አልጋህን ተሸክመን ሂድ አለው። ያም ሰውዬ ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ይሄ ሰውዬ 38 ዓመት ወረፋ የጠበቀው ምን ለማድረግ ነው? መልሱልኝ። ተጠመቀ አልተጠመቀም? በምን ለመዳን ነበር ተስፋ ያደረገው? በጠበሉ ዳነ አልዳነ? አልዳነ። ይሄ ሰውዬ 38 ዓመት ደጅ የጠናው ይችን መጠመቂያ ፈልጎ ነበር። እግዚአብሔር ግን ያለ ጠበል አዳነው። ምን ሊለው ነው የፈለገው? አንደኛ ይሄ ሰውዬ እዛች ጠበል ውስጥ ገብቶ ቢድን ኖሮ ምን ይላል? እንዴ መዳን ይነሰኝ እንዴ? የጠበቅኩት እኮ ወረፋ ስንት ዓመት ነው? እኔ ያልዳንኩኝ ማን? እንደዚህ እንላለን እኮ አንዳንዴ። መጀመሪያ አርግልኝ እንለውና እግዚአብሔር ሲያደርግልን ለነገሩ እኔም እኮ እንላለን። ተማሪ ፈተና ሊደርስ ሲል ከጉድ አውጣኝ ይላል። እንደው አደራህን ጌታዬ ይላል። እግዚአብሔር ረድቶት ጥሩ ከሰራ ለነገሩ እኔ እኮ ቤዛ አለኝ ይላል። ጥሩ ትምህርት ቤት ነው የተማረ አትሉ? እንደዛ እንዳይል ሰበብ እንዳያገኝ አይኗን እያያት የነበረችውን ጠበል እያሳየው እሱ ግን እንዲሁ ፈወሰ። በጠበልም ያለ ጠበልም እግዚአብሔር መፈወስ ይችላል አይችልም? አንድ በሉ። ሁለተኛ ለዚህ ሰውዬ
እግዚአብሔር ከዚች መጠመቂያ ውጭ ሌላ መንገድ ያለው አይመስለውም ለማዳን። በቃ እዛ ውስጥ ገብተህ ካልተነከርክ አትድንም ነው የእሱ ጭንቅላት የሚያስበው። ስለዚህ ከአምልኮ ምንም አልቀረውም። ሌላ መፍትሄ ያለ አይመስለውም። እቺ ውሃ ብቻ ነች አዳኝ የምትመስለው። እግዚአብሔር መጣና ውሃዋን የፈጠርኳት እኔ ነኝ፣ እሷን ሳትነካ እኔ ላድንህ እችላለሁ ብሎ ያለ ጠበል አዳነው። በጠበልም ብንድን ያለ ጠበልም ብንድን ግን የሚያድነን ማን ነው? እግዚአብሔር ነው። ክርስቶስ ቀረበና ልትድን ትወዳለህን አለው። ሲለው ጌታ ሆይ እንግዲህ ልትድን ትወዳለህን ማለት ድሮስ፣ አሁን ይሄ ጥያቄ ምን አይነት ጥያቄ ነው ያስብላል አይደል? ድሮስ በሽተኛ መዳን የማይፈልግ በሽተኛ ማን አለ? አሁን እኛ ጥያቄውን ስንሰማ በእርግጠኝነት ምን ማለቱ ነው ግን ጌታ ሳንል አንቀርም። በሆዳችን ልትድን ትወዳለህ ይባላል። አንደኛ ክርስቶስ የሰውን ነፃነት ስለማይነካ ነው። ለመዳንም ፈቃድን እንደሚፈልግ ነው። እያንዳንዳችን እንድንድን ይፈልጋል። በሽተኛም ሆኖ በነገራችን ላይ መዳን የማይፈልግ አለ። ታውቃላችሁ? ህመሙ መተዳደሪያ የሆነ ሰውም አይጠፋም አይደል? ብዙ እንዳይነካበት የሚፈልግ እንዲህ ደህና በበሽታው የሚኖርም ሰው ሊኖር ይችላል። ከበሽታው ጋር የሚኖር አለ፣ በበሽታውም የሚኖር ሰው አለ የሚተዳደር። ልትድን ትወዳለህን ብሎ ጠየቀው። ምን ብሎ መለሰ? ጌታ ሆይ በሉ እስኪ ሌላው ቀድሞኝ ይድናል፣ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም። ምን የለኝም? ሰው የለኝም። ይህንን በሽተኛ እናደንቀዋለን። ጌታ ሆይ ብሎ ነው የጀመረው። ማን ሆይ? አሁን 38 ዓመት የተኛ ሰው መጥቶ ጥያቄ ሲጠይቀው ጌታ ሆይ ይላል። ምን ፈለክ ነው? ሀርት ፒፕል ይባላል። የተጎዱ ሰዎች ይጎዳሉ ሰው። በተለይ በሽታ ደግሞ አመል ይነሳል። ይህ ሰውዬ ግን በትህትና መለሰ። አያውቀውም። ማን አንተ ልትድን ትወዳለህ ብሎ ጥያቄ ምን ማለት ነው አላለም። እዚህ ላይ ማመስገን አለብን መጻጉዕ እና ክርስቶስን ልትድን ትወዳለህን ብሎ ጠየቀው። ጌታ ሆይ ከኔ ቀድሞ ሌላው ሰው ሁሉ ወደ መጠመቂያይቱ የሚያኖረኝ ሰው ስለሌለኝ ሌላው ቀድሞኝ ይድናል አለ። ሲጨመቅ ሐሳቡ መዳን ምን እላለሁ እፈልጋለሁ ማለት ነው። የዚህ በሽተኛ በጣም ልብ የሚነካ ንግግር ምንድነው? ወደ መጠመቂያይቱ የሚከተኝ የሚያኖረኝ ሰው የለኝም። ይህ ሰውዬ እንደውም ያለ ሰው ነው የተፈጠረው። ሰው የለኝም ምን ያለው? በነገራችን ላይ ዘመድ የለኝም አላለም። ምን የለኝም? ዘመድ ብቻ አይደለም። አንዳንዴ አሁን ዘመዶች ይሸሹና ቢያንስ ሰው አታጣም አይደል? ለነፍሱ ያደረ እግዚአብሔርን የሚፈራ አንድ ሰው አይጠፋም። ግን ሰው እንኳን አጣ። የሰውዬ አጠገቡ የሚሆንለት ዝምድናው ቀርቶበት ብቻ እዛ ውሃ ውስጥ ገፍትሮም ቢሆን የሚጥለው አንድ ሰው አጣ። ሰው የለኝም፣ እኔ እዚህ ሆኜ ሌላው ቀድሞኝ እየመጣ ሲድን ነበር አለ። በጣም ከባድ ነው። እሱ ታሞ እዛ አልጋ ላይ ተጣብቆ ከሱ በፊት መጥተው ከሱ በኋላ ድነው የሚሄዱ ሰዎች አሉ። ምናልባትም በመጡ በአንድ ቀናቸውም ተጠምቀው የዳኑ ሰዎች ሊኖሩ ይችላል። አይ ይሄ ሰውዬ ብዙ ዓመት ቆይቷል፣ አሁን ውሃው ሲናወጥ ቅድሚያ ለሱ እንስጠው ሰው ይላል አይልም። ስስታሞች ነን እኛ፣ ለራሳችን ነው ቅድሚያ የምንሰጠው። ስለዚህ ሰው የለኝም አለ። ለክርስቶስ ይህን ያለው ለምን መሰላችሁ? ሲያየው የ31 ዓመት ጎልማሳ ነው ጌታ። ስለዚህ ምናልባት እሱ እዚህ ጸንቶ ከቆየ እሱ ራሱ ውሃ ውስጥ ይጨምረኝና እድናለሁ፣ አለዚያም ብዙ ሺህ ተከታይ ስላለው ከተከታዮቹ አንዱን በላንተ እዚህ ቆይና የሰውዬ ውሃው ሲናወጥ ጠብቀ ገፍትረ ከተተው እና ይፈወስ ይልልኛል ብሎ አስቦ ሰው የለኝም አለ። ክርስቶስ ይህን ጊዜ ምን አለ? ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜ ያ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ምኑን አሸክሞ ላከው? አልጋውን። ለምን ላከው? አንደኛ የፈወስኩ በነፃ ነው። ይሄ ሰውዬ ምንም ንብረት የለውም። ብቸኛ ንብረቱ ምኑ ነች? እሷንም ይዛሃት ሂድ አለው። ስለዚህ በነፃ ነው የፈወስኩ ነው አንድ በሉ። ሁለተኛ ይሄ ሰውዬ የተፈወሰበት ፈውስ ወይም ታምራቱን ጽናት ታምራቱን ለማሳየት ነው። አንድ ሰው 38 ዓመት በሽታ ላይ የነበረ ሰው ሲድን ወዲያው ተነስቶ አልጋ መሸከም ይችላል? አይችልም። ትንሽ እስኪያገግም ያዞረዋል። ትንሽ መለማመድ፣ እግሩም ብዙ ዓመት እንትን ስላለ ትንሽ ይታሻል። እና ሐዋርያ ጌታ ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር እያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች።
ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምታስብ የምትሰማ አይደለች። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለው። የተሸከመችህን አልጋ በተራ ምን ብለህ ተሸከማት። አንድ አሁን 38 ዓመት እግሩ ሽባው የኖረ ሰው ተነሳ ብትለው ምንድን ነው የሚለው? ትቀልድብኛለህ እንዴ? እኔ እኮ ፈልጌ ያመጣሁት ነገር አይደለም። መነሳት ብፈልግ እኔ አልነሳም እንዴ? እንዴት ነው የምነሳው? ማሳመን ሰውየውን ተነስ ለማለት ለማሳመን በጣም ረጅም ጊዜ ይፈጃል። ይሄ ሰውዬ ጌታ ካረገለት ተአምር በተጨማሪ እሱ አምኖ መነሳቱ ራሱ አንድ ነገር። ተነሳ ሲባል እኔ ልነሳ አላል። እንደና አብርሃምና ሳራ አልሳቀም። ትወልዳላችሁ ሲባል እኛ ያለ ልንወልድ ሳቀች። ጓዳ ገብታ ሚስት ሳራ እንደ አባቷ ባሏም ስቋል። አብርሃምም እየሰገደ ሳቀ ይላል። እስኪ በሉ እየሰገደ ስግደትና ሳቅ አብሮ ሄዳል። አሳቀው ትወልዳለህ ሲባል ሳራ ደግሞ ጓዳ ሆና ሳቀች። እንደ ሳራ ለምን ሳቀች አለ እግዚአብሔር። ኧረ አልሳኩም ማለት የለም ሳቅሽ እንጂ አላት። ኧረ አልሳኩም። ከማን ጋር የምትከራከረው? ከእግዚአብሔር ጋር። እግዚአብሔር ልብን የሚሰማ አምላክ። እሷ ጓዳ ገብታ ሳቀች አልሰ ያውቃል። እና ያስቅ ነበር ለብዙ ሰው። ተነሳ ካልጋ ሲባል መነሳት እምነት ይፈልጋል። አምኖ ተነሳ። ይህ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። የእግዚአብሔር ስም የተመሰገነ ይሁን። ሁለት ነጥቦች እናንሳና የዛሬ ትምህርታችንን እናበቃለን። ይህ ሰውዬ አልጋውን ተሸክሞ ሲሄድ አይሁድ በጣም ተበሳጩ። መቼስ እንደ አይሁድ በጣም አስገራሚ ፍጥረት የለም። አልጋውን ተሸክሞ የሄደበት ቀን ሰንበት ነበረ። ምን ነበረ? ሰንበት። ያም ቀን ሰንበት ነበር። ስለዚህ አይሁድ ይላል የተፈወሰውን ሰው ሰንበት ነው አልጋ ልትሸከም አልተፈቀደልህም ማለት። እስቲ እግዚአብሔር ያሳያችሁ። አንድን ሰው መቼስ ይሄንን መጻጉዕ የማያውቀው ሰው የለም። ቤተሳይዳን የረገጠ ሰው ሁሉ ያውቀዋል። ለምን እዛ ተኝቷል አይደል? ስንት ዓመት ሙሉ ያውቁታል። መንገድ ላይ ሲያገኙት አሁን እናንተ 38 ዓመት ሙሉ መንቀሳቀስ የማይችል የነበረን ሰው በእግሩ ሲሄድ ስታዩ አልጋ ተሸክሞም ቢሆን ማለት ስታዩ ምንድን ነው የምትሉት? እንዴ አንተ እዛ ቤተሳይዳ የነበርከው በሽተኛ አይደለ እንዴ? ኧረ እግዚአብሔር ይመስገን ቆመ ሄድክ። እንዴት ልትሄድ ቻልክ? እነሱ ከአንገት በላይ ብቻ የሚታያቸው እግሩ መቆሙ አይታያቸው። የእግዚአብሔር ስራ አይታያቸው። የተኛ በሽተኛን እንዴት አስነሳው? የመጀመሪያው ጥያቄ መሆን ያለበት መጀመሪያ መሬት ነው መሳም ያለባቸው። የዚህ ሰውዬ ስቃይ ያውቁታል። እንዴት ከዚህ ስቃይ ድነ? በጣም ድንቅ ነው። ውሃው ተናወጠ እንዴ? መልአክ መጥቶ ተናወጠ ማለት ነው። አንተ እንኳን ታግሰሃል፣ ይገባሃል። በእግዚአብሔር ይመስገን። እንደውም ቢያንስ እንጋብዘም ይባላል እኮ አይደል? ይሄ ሰውዬ ብዙ 38 ዓመት ተኝቶ እኮ እኔ መጀመሪያ ያሳሰበኝ ይሄን ታሪክ ሳየው የት ሄደ የሚለው ነገር በጣም አሳዘነኝ። 38 ዓመት ሙሉ ጠበል ቦታ ነው የቆየው አይደል? ከዛ ጠበል ሲነሳ የት ነው የሚሄደው? ዞር ሲል አያውቀው። አገሩ ሁሉ ተቀይሯል። 38 ዓመት ነው። ዘመዶቹ ጋር እንዳይሄድ ዘመድ የለኝም ብሏል አይደል? ምን የለኝም ብሏል። ስለዚህ የት ነው የሚሄደው? በልበል እኛ ቤት ቆይና ባይሆን የቀረውን እንነጋገራለን ነበር። እግዚአብሔርን የማያውቁ የእግዚአብሔር ሰዎች ስለሆኑ ግን አይሁድ የታያቸው አልጋ መሸከሙ ነው። እንዴት ተሸከም ካሉት ጥቃቅን ጉዳዮች የሚታየው ሰው አለ። ከሰው መዳን በላይ ጥቃቅን ጉዳዮች የሚታይ ጎሽ እንኳን ዳነ፣ እንኳን ተመለሰ፣ እንኳን ተፈወሰ፣ እንኳን ንስሐ ገባ፣ እንኳን ወደ እግዚአብሔር ቤት መጣ የሚለውን ትቶ ጥቃቅን ጉዳይ ያየ የሰው ልብ የሚሰብር ተናጋሪ አለው። ቤተ ክርስቲያን በስንት መከራ እስቲ ዛሬ ገብቼ ልማር ብለው የመጡ ሰዎችን ወይ ባለባበሳቸው ወይ ባነጋገራቸው ወይ ባካሄዳቸው የሆነ ነገር ብለን እኮ ያባረርናቸው ሰዎች አሉ። እንደዚህ ተለብሶ ነው የሚመጣው ምንላቸው ማለት እግዚአብሔር ይምጡለት እንጂ ሰው ክርስትና ከገባው አይደለም ጸጉሩን መቆረጥ አንገቱን አይቆረጥ ይቆረጣል አይቆረጥ። እኛ በር ላይ ነው የሆነ ቼክ ሊስት ይዘን ቆመን ሰው ምናባረው አንቺ ሁለተኛ እንደዚህ ይደረጋል እና እንዴት አልጋን ተሸከም ካሉት ይሄ የአይሁድ አንዱ ጸባይ ነው። እስቲ ምንልሳቸውን ላንብብላችሁ። ሰንበት ነው አልጋን ልትሸከም አልተፈቀደልህም ማለት እርሱም ያዳነኛ ሰው አልጋን ተሸክመ ሂድ አለኝ አላቸው። እስኪ በሉ ያዳነኛ ሰው አልጋን ተሸክመ ሂድ አለኝ። አቤት ያዳነኝ ያ ሰው። ቀጣዩ ጥያቄ ምንድን ነው? አቤት ማን ነው ያዳነህ ነው አይደል አላሉ። ላንብብላችሁ። ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው አሉት።
ያዳነህ ማን? እንግዲህ ቶት ፓተርኑን ስታዩት፣ የጥያቄውን ፓተርን ስታዩት ምንድን ነው ያለው? ያዳነኛ ሰው አልጋህን ተሸክመ። ቀጣዩ ጥያቄ ምንድን ነው? ማን ነው? እሷን መስማት አይፈልጉም። አይሁድ መርጠው ነው የሚሰሙት፣ መርጠው ነው የሚጠይቁት። ይገርማችሁ፣ በጣም ብልጥ ናቸው። የጌታን ማዳን መስማት አይፈልጉም። ማን ነው ያዳነህ ላለማለት፣ ማን ነው አልጋህን ተሸክመ። እንደዚህ ፎልት ፋይንደር ከመሆን እንደው እንከን ፈላጊ ከመሆን እግዚአብሔር ይሰውራል። ዝም ብሎ በቃ ከእያንዳንዱ ጥሩ ነገር ውስጥ ከፈውስ ውስጥ እኮ ከመሃል ክፋት የሚያወጣል። ከፈውስ ውስጥ ተንኮል ከመሃል የሚያወጣ ያን ማድረጉን ደግሞ እንደ መንፈሳዊነት የሚቆጥር ሰው አለ። እና አይሁድ የዚህን ሰውዬ ፈውስ ማመስገን ሲገባቸው አልጋን ተሸክመ ያለ ሂድ ያለህ ማን ነው አሉት። ያም ሰው ይላል ብዙ ሕዝብ በዛ ስፍራ ነበሩና ኢየሱስም ፈቀቅ ብሎ ነበረና የፈወሰው ማን እንደሆነ አላወቀም። ያዳነንን ካለማወቅ በቸርነቱ ይሰውረን። ሕዝብ ብዙ ስለነበር አላወቀውም ማለት አንዳንዴ ግርግር ክርስቶስን ይሸፍንባል። ሆያ ሆዬ ክርስቶስን ይሸፍንባል። ሸፈነበት። አላወቀም፣ ማን እንደፈወሰው አላወቀም ይላል። ክርስቶስም ወቀኝና ላድን አለ ማለቱን እዚህ ላይ ማድነቅ አለብን። አልጋህን ተሸክመ ሄድ አለው። አልጋውን ተሸክሞ ሊሄድ ሲል ቆይ ከመሄድ በፊት ማን ነው ያዳነህ ብትባል ማን ልትል ነው? እኔን በደንብ ወቀኝ ብሎ አላስተዋወቀም። ማዳኑን እንጂ መታወቁን የሚፈልግ አምላክ አይደለም። እኛ ብንሆን ለክሬዲቱ ነው የምንጨነቀው። ለትንሽ ለሰራናት ነገር ቤት በኩል መጀመሪያ መጨረሻ ከዛ ከጀርባ ስማችን ካልተነሳ በጣም አስቸጋሪ ነው። አምላካችን ግን አድኖት ሂድ ብሎ ትቶት ነበር፣ አላወቀውም። መጨረሻ በመቅደስ አገኘው ይላል። እቺን ቃል እኔና እናበቃለን። በምን አገኘው? በመቅደስ አገኘው። ክርስቶስ ሁላችንንም አድኖናል። ከ38 ዓመት አልጋ ብቻ ሳይሆን ከሲኦል ባርነት ነው ነፃ ያወጣን። ያዳነን አምላካችን እኛን የት ነው የሚያገኘን? ሲፈልገን መቅደስ ነው የሚያገኘን። ዳንኩኝ ግን መልሼ በኃጢአት ወደቅኩ ይላል ቅዳሴያችን። ካዳነን በኋላ ያዳነንም አለማወቅ ደግሞ ያዳነን አምላክ በማይፈልገን የት ነህ ስንባል እዚህ ነኝ ለማለት በምናፍርበት ቦታ ላይ እንገኛለን። ይህን ሰው አገኘውና ክርስቶስ ምን አለው? ከዚህ የሚበልጥ እንዳይደርስብህ ደግመህ ኃጢአትን አትስራ። ይችን ቃል በሉ። ከዚህ የሚብስ እንዳይደርስብህ ደግመህ ኃጢአትን ምን አትበል? አትስራ።